ዋጠጭ አልፈልግም በኋላ ከመንስ ቻልታጭ አልፈልግም አስራኝም ታዝንልኛለህ እንዴት ትገርማለህ ወክ ዳንቺ ስራማ ቢሆን ይገባሽ ነበር ጨካኝ ነህ አረመኔ እንዴት ሴት ልጅ ላይ እጁን ታነሳለህ ጨካኝ ነህ ሚሰማኝ ሰው የለም አትጩይ ሚሰማሽ የለም ቆይ ማነህ ለምንድን ነው የምትጮህብኝ ይኩኑን የሚያናደኝ በድምጽ እንኳን አታውቂኝ ኧረ እባክህ አትጮህብኝ እሺ የት ነው የምታውቀኝ ምንድን ነው ያደረኩ አስተውሽ ድምጼን እንኳን አስተውሽ ቢያንስ እንኳን አይንሽን እፈታልሻለሁ ይሄ አንደምባክሽ ውሽ አንቺ ደግሞ እንደ ሁሉን ነገር ማጣጣል እንደ ሁሉ አንድ በጄ ነው አላልሽ ነምነባሽ ማናቀተኝ ያውቀና እኔ በምን አውቃለሁ ሁሌ የምትነግሪኝ የተሳካልሽን ብቻ ያልተሳካልሽን አትነግሪኝ ኧረ መጠራጠር ከምርሽ ነው ጓደኛዬ እልህ እያሰሽኝ መሆኑ ነው ኧረ እኔ ከልቤ ነው ሁሌ የምትነግሪኝ ነው የምሰማው ሌላ እኔ አይቼሽ አላውቅም እሺ እንወራረድ በምን ላሳይሽ ዋጠጭ አልፈልግም በኋላ ከመንስ ቻልታጭ አልፈልግም አስራኝም ታዝንልኛለህ እንዴት ትገርማለህ ወክ ዳንቺ ስራማ ቢሆን ይገባሽ ነበር ጨካኝ ነህ አረመኔ እንዴት ሴት ልጅ ላይ እጁን ታነሳለህ ጨካኝ ነህ አቤት ሄቨን እባላለሁ ጥለውን እባላለሁ ከዚህ ሰዓት እዚህ ምን እየሰራህ ነው ያው መጽሐፍ እያነበብኩ ነው እኔን የመሰለች ልጅ አስቀምጠህ መጽሐፉ ሲነበባል ወይ ነው ይቅርታ እንተዋወቃለን ከኔ ጋር መተዋወቅ አትፈልግም አረ እንደዛ ማለቴ ሳይሆን ያው አሁን አይደል ያገኘሽ ለመዋደድ እኮ መተዋወቅ አያስፈልግም ፍቅር ስሜት ነው መተዋወቅ ደግሞ እውቀት ነው ወይ አንቺ ልጅ አፈዘሽው እኮ ይሄ ሲደውል
ትሄዱ። አስጨነቀኝ እኮ። ስለናፈቅሽኝ እኮ ነው ደጋግሜ የደወልኩልሽ። እኔም እኮ ትናፍቀኛለህ፣ ግን መስራት መሯሯጥ አለብኝ። አዎ ልክ እኮ ነሽ። እሺ ይቅርታ። እሺ አሁን ምንድን ነው የምትጋብዘኝ? ደስ ያለሽና እንደውም ዛሬ ደሞዝ ቀን። እንደዛማ ከሆነ በሰፊው ነዋ። ታዲያስ? ኩስ ነገር ምናምን ይመችሻል? ይመችሻል ብቻ በደንብ ነው። እኔ የምልህ ወይ ታገባኛለህ? ሆኖልኝ ነው? ፈጣሪ አድርጎልኝ ነው? እሺ ለትዳር የሚሆን ምን አለ? ያው ደሞዝተኛ ነኝ፣ የተከራዩዋትን ቤት አለች። ቀስ እያልን ደግሞ እናድርጋለን። እኔ ቅጥረኛ፣ አንተ ቅጥረኛ። ይሄ እንዴት ይሆናል? ጥልዬ ከዜሮ ከኔ ጋር መጀመር አትፈልጊ? ወንዳ ወንድ ነህ፣ ደስ ትላለህ፣ ጨዋታ አዋቂ ነህ። ግን ይህ ብቻ ለትዳር በቂ አይደለም። እሱን ታውቃለህ አይደል? እና ለምን ቀረብሽ? ለምን ስላንቺ እንዳስብ አደረግሽ? ወደኸኝ አይደለም፣ ተመችቼ ይሆናል። አይደለም ፍቅርና ስሜት ተደበላልቆብን አይደለም። ምን ያፍቅርሽ ነው? አይደለም። አንቺ ልጅ ግን ልጁ ላይ እየተጫወትሽበት ነው አይደለ? ሲጀመር ማን ነው እዚህ ነገር ውስጥ ለክሶ የከተተኝ? እና ታዲያ ነው ያልኩሽ፣ ሄደሽ አናግሪው ነው እንጂ በህይወቱ ገብተሽ ምስቅልቅሉ ነው አውጪው ነው ያልኩሽ። ምን አደረግኩት? አይቶ የማያውቀውን ስሜት እንዴት ስላደረግኩት? ሱሰኛበት ነው እንጂ አፍቅሮኝ እኮ አይደለም። አይ እኔ ግን አይመስለኝም። ልጁ የምሩን ሳያፈቅርሽ አልቀርም። አንቺ ምን ሆነሽ ነው እንደዚህ የምትጨቀጭቂው? ችካልሽብኝ እኮ። የምሬን ነው። ለምንድን ነው የሰው ህይወት ላይ የምትጫወጪው? እሺ እሱ እየቀለደ ቢሆን ችግር የለውም ነበር። እሱ እኮ የምር ነው ያፈቀረሽ።
ባክሽ ወንድ ልጅ ከወዱ ውጪ ማንንም አያፈቅርም። የመጀመሪያ ፍቅረኛዬ ተው ስለው አይሆንም እያልኩት በግድ የደፈረኝ። ከዛ በኋላ ወንድ ልጅን አላምንም። እነሱ ላይ መጫወት በእነሱ መቀለድ ነው የሚያስደስተኝ። ቤቢ ዛሬ መልመጣች? ኧረ አልመጣችም። እኔም እኮ ነኝ ስላልከኝ ነው የመጣሁት። ቆይ እኔ የምደብር ሰው ነኝ እንዴ? እንዴ አራት ደብሩ እንደውም በጣም ደስ የምትል ሰው እኮ ነህ። ከእናቴ በቀር ሴት አውርቼ አላውቅም። ሀዘን ለመጀመሪያ ጊዜ ወደ ህይወቴ መጣች። እናቴ ከሞተች በኋላ ለምን እንደምኖር አላውቅም ነበር። እሷን ካገኘሁ በኋላ ግን ከእሷ ጋር መኖር የህይወቴ ዓላማ ሆነ። በፊት ደሞዜ ለኔ በጣም ብዙ ነበር። አሁን ላይ ግን ምንም አልበቃል። የእሷን ስሜትን ለማሟላት ስል ሌላ ስራ መስራት እንፈልጋለን። ህይወቴ ምን እየሆነ እንዳለ ግራ ነው። ይሄ ስሜት እኮ ፍቅር ይባላል። በእናትህ ልለምንህ፣ እናት የለውም እባክህ አታሰቀኝ። ለእናታችሽማ ልቤን ሰጠሁሽ፣ ተጫወትሽበት እንጂ። ቆይ ማነህ? እኮ ይሄ ነው የሚያናድደኝ። ቆይ ስንት ብንሆንብሽ ነው? ቆይ ስንት ብንሆንብሽ ነው? ጥሌ? አዎ ጥላው ነኝ። የሚገርም ምሽት ነው አይደል ያሳለፍነው? አዎ ግን የመጨረሻ ምሽት ነው። ምን ማለት ነው? ነግሬሃለሁ እኮ አንተ ብትመቸኝም ካንተ ጋር ሩቅ መጓዝ አልችልም እኮ። በቃ ነገር አናንሰው ተባብለን አይደለ እንዴ? ዝም ብለን ዛሬን እንኖር አልተባባልን? አዎ ተባብለናል። ግን ነገ የሚባለው ቀን እስኪመጣ ድረስ ነው እኮ እንደዛ የተባባልነው። አልገባኝም። ሩቅ መስሎን ነገ ያልነው ቀን ደረሰ። ለምን ታስጨንቅኛለሽ? ለምን አትነግሪኝም? ጥሌ ስሜታዊ እንዳትሆን አንድ ነገር ልንገር። እሺ ንገሪኝ። ታውቃለህ አይደል መጨረሻ እንደሌለ? መጨረሻ እንዳይኖር እንደምትፈልግ ያውቃለሁ። አንድ ዲያስፖራ እያወራው ነው። ምን? አዎ ሀብታም ነው፣ እንደላቀው ነው የሚያኖረኝ። እሺ እውነት? እሺ አልከኝ። ታውቆኝ ነበር ለኔ ጥሩ እንደምትመኝልኝ። እና ተለያየ? አይ አንለያየም፣ ቶሎ አይመጣም። ከመጣ ግን መበጥበጥ የለም። ተስማማን? አዎ ተስማምቻለሁ። እና ዲያስፖራ መጣ? አዎ ዛሬ ማታ ይገባል። ከዛስ? ከ3 ቀን በኋላ ሽማግሌ ይልካል። ከዛስ? ከአንድ ወር በኋላ ያገባኛል።
ከአንድ ወር በኋላ ያለው 3 ወር ጊዜ ነው። የኔም ፕሮሰስ ያለቀ ነው። በዚህ 3 ወር ውስጥ ጫጉላችንን ዞር ዞር ብለን እናከብራለን። ከዛ ወደ ውጭ እንወጣለን። እኔስ ተስማምተን የለ? ጥሌ ምን ልታደርገኝ ነው? ምን ባደርግሽ ነው ካሳም ይሆነኝ? አላታለልኩም እኮ ሁሉንም ነግሬ ያደረኩት። ልቤን አታለሽዋል። አጉል ተስፋን ሰጥተሽዋል። ውርርድ በሚል ተልካሻ ምክንያት ህይወቴን አመሳቅለሽዋል። ይሄ አንደምባክሽ ውሽ አንቺ ደግሞ እንደ ሁሉን ነገር ማጣጣል እንደ ሁሉ ወንድ በእጄ ነው አላልሽም? ነምነባሽ ማናቀተኝ ያውቀና እኔ በምን አውቃለሁ? ሁሌ የምትነግሪኝ የተሳካልሽን ብቻ ያልተሳካልሽን አትነግሪኝ። ኧረ መጠራጠር ከምርሽ ነው ጓደኛዬ? እልህ እያሰሽ መሆኑ ነው? ኧረ እኔ ከልቤ ነው። ሁሌ የምትነግሪኝን ነው የምሰማው። ሌላ እኔ አይቼሽ አላውቅም። እሺ እንወራረድ። በምን ላሳይሽ? አረ ያስፈራል። ብለሽ እንደውም ምላስ ብቻ ያስፈራል። ነው ምን ላድርግሽ? እናማችሁን ነገር ለምን ታወሪያለሽ? መጀመሪያ አትፎክሪያ። እርሴን ኮንፈራ እና ምን ላድርግሽ? እንደፈራው በቃ ያኔ ወደኔ መምጣት ትተሽ ቢሆን ኖሮ ወይም ፈርተሽ ትተሽ ቢሆን ኖሮ የኔ ሁለታችንም እዚህ ያልነበረን ቦታችን። ሂጂ። ምንም ባረግሽ ለጉዳቴ መድኃኒት አላገኝም። ይቅርታ ጥሌ። በፍጹም ምንም እንዳትይ። ዝም ብለሽ ሂጂ። ምናልባት ለኔ የቀረ ትንሽዬ ቦታም ካለሽ ተመለሰሽ እንዳትመጪ፣ ፊትሽን እንዳታሳይ። ወንድ ልጅ ላይ ባደረኩት ነገር መቼም አልጸጸትም ብዬ ነበር የማስበው። አሁን ግን ሲመስለኝ የሆነ ሰው ዳለብኝ። ህይወት በሆነ አጋጣሚ ታስከፍለኛለች አውቃለሁ። ሰላም ተስፋነሽ እባላለሁ። ሰላም። የሆነ ስማችን አንድ ላይ ሲነበብ የሚገርም ገጽታ አለው አይደል? እንዴት? የጥላውን ተስፋነሽ። የኔ ስም እኮ የለው። ያው ያንተን ባኗ የኔ ያመጣው